ሰላም ቤተሰብ እንዴት ናችሁ? ዛሬ አንድ ሀሳብ ሰጣችሁ ነው። ሁሉም ሰው አሁን ላይ ያለንበት ጊዜ ክረምት ነው። ክረምት እንደመሆኑ መጠን ተጨማሪ ስራ ሊያስፈልግ ይችላል። ስራ ከሌለ ደግሞ ዋናው ስራ ልታደርገው ትችላለህ። ዩቲዩብ መጀመር አለብህ፣ ወይም ደግሞ ሌሎች የገቢ ምንጮች ሊኖሩ ይገባል። በቅርቡ ዩቲዩብ የመጀመር ሀሳብ ካለ ሀሳብ ምን ላይ መሆን እንዳለበት ሀሳብ ልሰጠን የመጣውና አንዳንድ ሀሳቦች አሉ በጣም ተመራጭ የሆኑ ልሰሯቸው ብዬ የማስባቸው ሀሳቦች አሉና እነሱን ማጋራችሁ ዛሬ። ታዲያ በደረጃ ከመጀመሪያው በጣም ተፈላጊ ከሆነው ወዳልሆነው እንቀጥላለን ማለት። ምናልባት የዩቲዩብ ለመስራት የያዛችሁ ሀሳብ ተመራጭ ነው ወይስ አይደለም የሚለውን ትክክል እንደሆነ በዛው ታረጋግጡበታላችሁ። እና አብዛኛውን ጊዜ ብዙ ተመልካች ያለው የዩቲዩብ ቻናል የሚኖሩት ቴክኖሎጂ ላይ መሰረት ያደረጉ ናቸው። መሰረታቸውን ቴክኖሎጂ ላይ ያደረጉ የዩቲዩብ ቻናሎች እጅግ ጠንካራ የሆነ ተከታታይ ያላቸው፣ ሁሌም ራሳቸውን መለወጥ የሚፈልጉ ሰዎች ይኖራሉ በዛ ዙሪያና ስለዚህ ቴክኖሎጂ ነክ የሆኑ የዩቲዩብ ቻናል ሲኖራችሁ ቆንጆ ነው። ምክንያቱም ኮንተንት ክሬት ለማድረግ ብዙ አትጨነቁም። እያንዳንዱ አዲስ ነገሮች ከእናንተ እንደደረሱ ወዲያው ደግሞ እናንተ ለሌሎች ሰዎች ማቅረብ ትችላላችሁ። ስለዚህ ቴክኖሎጂ ላይ የተመረኮዘ ኮንተንት ክሬተር አሪፍ ገቢም አሪፍ እንቅስቃሴም እይታም ምንም ሊኖሩ ይችላል። አሪፍ ኢንጌጅመንት ይኖረዋል ማለት ነው። ስለዚህ አሪፍ ነው። ሌላው ስቶሪ ቴሊንግ የሆነ ነገር ቆንጆ ነው። አንዳንድ ሰዎች ታሪኮችን ሲናገሩ አዋዝተው በጣም ደስ በሚል ሁኔታ ብዙ መልእክቶች ሊያስተላልፉ የሚችል ተፈጥሮ አላቸውና ምናልባት እንደዚህ አይነት ተፈጥሮ ካለ የምትናገረው ታሪክ ካለ ፍላጎት እዛ ላይ ከሆነ ስቶሪ ቴሊንግ የሆኑ ዩቲዩብ ቻናሎች በጣም ወሳኝ ናቸው። ሌላውና ሶስተኛው ምናልባት መጽሐፍቶችን የምታነብ ከሆነ የሚገራርሙ በቃ ለሰዎች መደረግ አለበት፣ ወይ ደግሞ ሰዎች እነዚህ መጽሐፎች በህይወታቸው ሳያነቡት ማለፍ የለባቸውም። ተማሩም አልተማሩም በየትኛውም አይነት የስራ ዘርፍ ይሁኑ እነዚህ መጽሐፎች ግን ማወቅ አለባቸው ብለህ የምታስብ ከሆነ ቡክ ሪቪንግ ቆንጆ የሆነ ኮንተንት ነው ማለት ነው። ኮንተንት ክሬት ለማድረግ የሚፈልጉ ሰዎች፣ ምክንያቱም ኮንተንት ክሬት ለማድረግ ብዙ አትጨነቅም። ብዙ በጣም መነገር ያለበት እና ሰዎች ማወቅ ያለባቸው ብዙ መጽሐፍቶች ስላሉ እነሱ ላይ መስራት ትችላለህ። ሌላው እኔ መስራት እንደምፈልገው ሰብኮንሺየስ ማይንድን ሰዎች ይተጠቀሙበት አይደለም። ምናልባት በህይወትህ ቆንጆ ፍቅረኛ ትፈልጋለህ፣ ቆንጆ ስራ ትፈልጋለህ፣ መኪና ሊኖርህ ይገባል፣ ግዴታ ነው። ከዛ ስራ ልሳካልህ ይችላል። የአእምሮህን አሰራር አልተጠቀምበትም። ምናልባት ከበሽታዎች መዳን ትፈልጋለህ፣ ሰዎች እንዲወዱት ልትፈልግ ትችላለህ። ብቻ ኤቭሪቲንግ ሁሉ ነገር ላንተ እንዲኖር ትፈልጋለህ። በቃ የተደላደለ ኑሮ የምትፈልግ ከሆነ ስለዚህ የተፈጥሮ አካል ወይም ደግሞ ስለዚህ ስለተሰጠህ ድብቅ የሆነ የአእምሮ ክፍል ማወቅ ግድ ይልሃል። ይሄንን ሳታረግ ምንም ነገር ብታረግ ረብ የለሽ ነው የሚሆነው ማለት ነው። ምክንያቱም እያንዳንዱ ሀሳብ እያንዳንዱ ድርጊትህ ይሄን ያማከለ ካልሆነ ምንም ዋጋ የለውም፣ ወይ ደግሞ ከቁጥጥር ውጭ ይወጣል ማለት ነው። ስለዚህ ሰብኮንሺየስ ማይንድ ግዴታ ሁሉም ሰው ማወቅ ይኖርበታል። ምናልባት እዚህ ቻናል ላይም በስፋት ልታገኘው የምትችለው አይነት ሀሳብ ወይም ኮንተንት ሊሆን ይችላል። ስለዚህ ሰብኮንሺየስ ማይንድን በተለያየ መልኩ ለመረዳት ብትሞክር አሪፍ ነው። የተረዳውን ደግሞ ለሰዎች ማስረዳት ጥሩ ነው። ስለዚህ ከኔ ጋር ጓደኛ እንሆናለን ማለት ነው። ሰብስክራይብ አድርጋችሁ ይህን ቻናል ስለ ሰብኮንሺየስ ማይንድ ታገኛላችሁ። እያንዳንዱ ሀሳብ፣ እያንዳንዱ ጸሎት ወደ ፈጣሪ እንዴት ትልካለህ? ለሰለው እንዴት ትጸልያለህ? ለራስህ ጸሎት እንዴት ታደርሳለህ? የብዙ ሰው ጥያቄ ነው። ስለዚህ እዚህ ቻናል ላይ ይመለሳል ስለ ሰብኮንሺየስ ማይንድ ማለት ነው። ከዛ አንዳንድ ሰዎች የራሳቸው ህጎች አሏቸው። ለምሳሌ እንደዚህ አይነቱን መጽሐፍቶች ሊያነቡ ይችላሉ፣ ወይም ደግሞ የተለያዩ አይነት ቻናሎችን የራሳቸውን ህግ ለመፍጠር ወይም ደግሞ ህይወታቸውን በፕሪንሲፕል እና በህግጋት ለመምራት እንደዚህ አይነት መጽሐፍቶች ሊያስፈልጓቸው ይችላል። በጣም ብዙ አይነት መጽሐፎች ላይፍ ፕሪንሲፕል የሆኑ ነገሮች፣ ህግጋቶች ያስፈልጓቸዋል። ምክንያቱም እንኳን ዓለም ላይ ከዓለም ባሻገር ባሉ በሰፊው ዓለም ለመኖር እና ከፈጣሪ ጋር ለመገናኘት ትልቁ ነገር ህግን ማክበር ነው እና የራሳቸውን ህግ ለመፍጠር ደግሞ እንደዚህ አይነት መጽሐፍቶች ያስፈልጓቸዋል። ስለዚህ ብዙ ሰው ይሄን ነገር ሊፈልግ ይችላል፣ ስለ ፕሪንሲፕሎች ማለት ነው።
ሌላው ስለ ፍሬንድሺፕ ወይም ስለ ፍቅር ብዙ ሰው መስማት ይፈልጋል፣ ልክ ስቶሪ ቴሊንግ በሆነ መልኩ ማለት ነው። ስለዚህ በህይወታችሁ ብዙ የፍቅር ታሪኮች ሊኖሯችሁ ይችላል። እነዚህ ነገሮች ላይ የተመረኮዘ ሀሳብ ደግሞ ብዙ ሰው ይፈልጋል። ስለዚህ ኮንተንት ክሬት ማድረግ ከፈለጋችሁ እነዚህ ነገሮች ጥሩ ናቸው፣ ግን ብዙ ተቀናቃኝ ያለባችሁ። አብዛኛው ሰው ደግሞ እነዚህ ላይ ይሰራል። በሆነ አይነት መልኩ ስቶሪ ቴሊንግ የሆነ ፍሬንድሺፕ አለ። ስለዚህ እነዚህ ነገሮች ተወዳጅ ናቸው። ከዚህ ባሻገር ላይፍ ስታይል ልክ ምናልባት ዛሬ ላይ እንደምናየው ላይፍ ኦፍ አቤል አዶናይ አቤል የወይኗ ልጅ ብዙዎቹ አሉ በጣም ኢትዮጵያ ውስጥ እነ ጆኒ ይሄ የህይወታቸው አንድ አካል ነው። ቱር ማድረግ ይፈልጋሉ፣ ደግሞ ኮንተንት ክሬተር ናቸው። ያን ይፈልጋሉ፣ በብዙ አይነት መልኩ ራሳቸውን ያሳድጋሉ ማለት ነው። እንደዚህ አይነት ነገር ሊኖራችሁ ይችላል። ምናልባት እውቅና ካላችሁ ደግሞ ዴይሊ የሆነ ብሎግ ቢኖራችሁ መልካም ነው። ምክንያቱም ኮንተንት ክሬት ለማድረግ እያንዳንዱን ብሎጋችሁን ዛሬ እንትና የት ዋለ የሚል ሰው በጣም ብዙ ነው፣ ወሬኛው ብዙ ነው። ስለዚህ ያንን ነገር ማውራት የሚፈልግ ሰው ደግሞ እናንተን መከታተል ይፈልጋል። ስለዚህ ለነሱ የሚሆን የአእምሮ ሰላም ለማግኘት የሚጠቀሙበትን አይነት ነገር የምትፈልጉ ከሆነ ዴይሊ የሆነ ብሎጎችን መስራት አሪፍ ነው ለእናንተ እና ራንክ ደግሞ አላቸው እነዚህን ነገሮች ቢያንስ በተከታታይ ደረጃዎች የትኛው ከፍተኛ ደረጃ ላይ ተከታታዮች ይኖራቸዋል ብላችሁ የምትጠይቁ ከሆነ እርግጠኛ እንድትሆኑ እችን ነገር ላሳያችሁ። ቆይ እጄ ላይ ያለች አይታይም። ቆይ ምን ጭራሽ ማየት በቃ እዚች ጋር እለጥፍላችኋለሁ። ምክንያቱም በጣም ተፈላጊ የሆነ ኮንተንት ቴክኖሎጂ ነክ የሆነ ነገር ነው። ሁሉም ሰው አዳዲስ ነገር ማወቅ ይፈልጋልና ቴክኖሎጂ የሆነ ነገር 50%ን ይይዛል፣ ወይም ደግሞ አብዛኛውን ሰው ሊያስማማ የሚችል ኮንተንት ክሬተር መሆን የምትችልበት ነው። ሁለተኛው 20% የሚሆነው አእምሮ ላይ የሆነ ሰው ሊስል ይፈልጋል እና ስቶሪ ቴሊንግ ነገር ይፈልጋል። ናሬት የሆነ ነገር በቃ ደስ የሚል ነገር ይፈልጋል እና አእምሮ ላይ ማሰላሰል፣ ማሰብ፣ መሳቅ የሚፈልግበት ለሰው መናገር የሚፈልገው ስቶሪ ወይም ታሪክ ይፈልጋል እና እሱን ነገር እንድሰጠው ይፈልጋል። ሌላው ቡክ ሪቪው እንደዚህ አይነት መጽሐፍቶችን እነዚህ አይነት መጽሐፍቶች በጣም ይሄን ነገር ለእናንተ ይገባችኋል። ስለዚህ እነዚህ ነገሮች ሰው ይፈልጋቸዋል፣ እናንተ ደግሞ ይጠበቅባችኋል። ይሄን ክረምት ቢያንስ የሆነ ነገር ሰርታችሁ ማለፍ አለባችሁና ኮንተንት ክሬት ማድረግ የፈልጋችሁ ሰዎች እነዚህ ነገሮች ላይ ጠንክራችሁ ብትሰሩ አሪፍ እይታ ይኖራችኋል። ከሰዎችም ጋር ያላችሁ ተደራሽነት ከፍተኛ ይሆናል። ስለዚህ እነዚህ ጋር ጠንክራችሁ ስሩ። ይመቻችሁ። ወዳችኋለሁ። ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ በድጋሚ እንገናኛለን። ይመቻችሁ።